ይህ ታሪክ የሚጀምረው ኮኒ የተባለች ወጣት ሴት የጦር መኮንን ከሆነው ጮኛዋ ክሊፎርድ ቻተርሊ ጋር ለመገናኘት ስትዘጋጅ ያሳየን ነው። ግንኙነታቸው በጣም ደስ የሚል ሲሆን አብሮነታቸውንም በጣም ትወደዋለች። ሳይቆይ ሁለቱ ተጋብተው በህይወታቸው ውስጥ አዲስ ምዕራፍ ይጀምራሉ። ሆኖም ባሏ ወደ ጦርነት እንዲሄድ መጠየቁን ለኮኒ ሲነግራት ነገሮች ይወሳሰባሉ። እሷ በቅርቡ ከመጋባታቸው ሊሄድ ስለሆነ ብትበሳጭም ነገር ግን ክሊፎርድ በቅርቡ እንደሚመለስ ቃል ይገባላታል። በሚያሳዝን ሁኔታ በጦርነቱ ወቅት ክሊፎርድ ከባድ ጉዳት ደርሶበት ይህም በከፊል ሽባ ስላደረገው አሁን ያለ ድጋፍ መራመድ አይችልም። ከጦርነቱ በኋላ ወደ እንግሊዝ ሲመለስ ጥንዶቹ ወደ አንድ ግዙፍ መኖሪያ ቤት ገብተው ኮኒ ምንም እንኳን ባሏ ምንም አይነት ሁኔታ ላይ ቢሆንም ለዘላለም እንደምትወደው ብታረጋግጥለትም በውስጧ ግን ተሰብራ ነበርና ህይወቷም እንደቀድሞ እንደማይሆንም ትሰጋለች። በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ሆኖ ክሊፎርድ ስለ ስነ ጽሑፍ በመጻፍ መጽናኛን አግኝቶ አብዛኛውን ጊዜውንም ሐሳቡን በማስፈርም ያሳልፋል። ይህ በእንዲህ እንዳለ ሚስቱ ኮኒ በብዙ መልኩ የተገለለች እንደሆነ እየተሰማት ይህ ቢሆንም ያለምንም ቅድመ ሁኔታ ባሏን በመደገፍ ሁልጊዜ ትንከባከበዋለች። አንድ ቀን ክሊፎርድ የዘር ሐረጉን መቀጠል እንደሚፈልግ ቢነግራትም ነገር ግን እሱ ሴትን ማስረገዝ አይችልም። ስለዚህ ሌላ ግንኙነት እንዲኖራትም ሐሳብ አቅርቦ ኮኒ ይህን ስትሰማ ምቾት ሳይሰማት ቀርቶም ነገር ግን ክሊፎርድ አብራው የምትሆነው ወንድ ስም ብትነግረው እንኳን መቼም እንደማይፈርጅባትም ያረጋግጥላታል። አንድ ቀን በሁኔታው ሁሉ ተጨንቃ ኮኒ ድጋፍ ለማግኘት ታላቅ እህቷን ሂልዳን ጠርታት እሷ ስትመጣ ኮኒ ሁልጊዜ ክሊፎርድን በመንከባከብ ደክሟት ስለነበር በለቅሶም ትሞላለች። የእህቷ ሁኔታ እየተባባሰ መሄዱን አይታ ሂልዳ ተበሳጭታ ኮኒ ወጣት ብትሆንም ስለምትወደው ከእሱ ጋር እንደምትኖር በመግለጽ ክሊፎርድን ተጋፍጣውም እንደ ሰው የራሷን ህይወት ለመኖር የተወሰነ ነጻነት ይገባታልና ማንም ሰው እንደዛ እንዲይዛት መብት እንዳልሰጠውም ነገረችው። ሂልዳ ክሊፎርድ ተንከባካቢ እንዲቀጥር ስትመክረው የሚስቱን ሁኔታ ተረድቶ ክሊፎርድን በሁኔታው ተስማምቶ ወይዘሮ ቦልተንን ረዳት አድርጎ ቀጠረ። ይህ ኮኒ በመጨረሻ በህይወቷ አዲስ ምዕራፍ እንድትጀምር ፈቅዶላት አንድ ቀን ከሰዓት በኋላ ኮኒ የተወሰኑ የቆቅ ጫጩቶችን ለማየት ወጥታ በድንገት አንድ ልብስ ያለበሰ ሰው ውጪ ቆሞም ተመለከተች። በጉጉት የተነሳ በሩን አንኳኩታም ኦሊቨር ሚለር የተባለውን አገልጋያቸውን አገኘችው። በውይይታቸው ወቅት ኮኒ ኦሊቨር እንደ ክሊፎርድ የጦር ሰራዊት አርበኛ እንደነበረ ተረድታ ነገር ግን እሱ ወደ ቤቱ ሲመለስ ሚስቱ ለሌላ ሰው ጥላው እንደሄደችም አውቆ እንደነበርም ተረዳች። ከጊዜ በኋላ ኮኒና ኦሊቨር መቀራረብ ጀምረው ብዙም ሳይቆይ እሱን እንደወደደችውና ፍላጎቷን መቆጣጠር እንደማትችል ተገንዝባ መጀመሪያ ላይ ኦሊቨር ራሱን ቢገታም ነገር ግን በመጨረሻ ራሱን መቆጣጠር አቅቶት ወደ ፍቅር ግንኙነት ውስጥም ይገባሉ። ቤት ውስጥ ገላዋን እየታጠበች ሳለ ኮኒ ለረጅም ጊዜ ስትመኘው የነበረው ነገር እንደሆነ ተሰምቷት እያደገ የመጣውን ፍቅሯን መቋቋም ባለመቻሏ ድጋሚ ወደሱ ስትቀርብ ይሁን እንጂ በዚህ ጊዜ ኦሊቨር ይህን ዘወትር ማድረግ እንደማይችሉና ሁለቱም ራሳቸውን መቆጣጠር እንዳለባቸው ቢናገርም ኮኒ ግን ስለምንም ነገር ግድ የላትም። ብዙም ሳይቆይ ልማድ ሆኖ ኮኒ በኦሊቨር በጣም ተማርካ ስለነበር ያለሱ አንድ ቀን እንኳን ማሳለፍ አይቻላትም። እሷም በሰውነቷ ላይ ለውጦችን ማየት ትጀምራለች፣ በተለይም በደረቷ መጠን ላይ። የኦሊቨርን ልጅ ማርገዟ ሲታወቅም ይህ እሷንና ኦሊቨርን የሁኔታቸውን እውነታ እንዲጋፈጡም ያስገድዳቸዋል። ኮኒ ክሊፎርድን ለመጋፈጥ ድፍረት ስለሌላት እረፍት እንደሚያስፈልጋትና እህቷ ሂልዳ ጋር የተወሰነ ጊዜ ማሳለፍ እንደምትፈልግ ነግራው ቆይታ ኮኒ እርጉዝ ስለሆነች ከእህቷ ጋር ለጥቂት ቀናት እንደምትሄድ ለኦሊቨርም ለመንገር ትጎበኘዋለች። ኦሊቨር መጥፎ ስሜት ቢሰማውም ነገር ግን ኮኒ ስለ ግንኙነታቸው ለክሊፎርድ መናገር ስለማትችል ይህ አስፈላጊ መሆኑን ነግራው መጀመሪያ ላይ ኦሊቨር ኮኒ ለማርገዝ ብቻ የተጠቀመችበት መስሎት እንደተከዳ ቢሰማው ነገር ግን ኮኒ የእውነት እንዳልሆነና በእውነት እንደምትወደው አስረድታው ይህም ወደ ትንሽ ጭቅጭቅም ያመራል። በሚቀጥለው ቀን ኮኒ ለኦሊቨር አዝና ስለዚህም እንደገና ልታየው ሄዳ በዚህ ጊዜ እሱን ስለምትወደው ክሊፎርድን ለመፋታት እያቀደች እንደሆነ ገልጻለት የኮኒን እቅድ ከሰማ በኋላ ኦሊቨር ደስተኛ ሆኖ ከእሷ ጋርም ለመፈጸም ሲሞክር በድንገትም ዝናብ መዝነብ ጀምሮ ኮኒና ኦሊቨር ልብሳቸውን አውልቀው በዝናቡ አብሮ ለመደሰትም ወደ ውጭ ይወጣሉ።
በሌላ በኩል ክሊፎርድ ኮኒ ከጠዋት ጀምሮ ስላልተመለሰች እየተጨነቀ ወይዘሮ ቦልተን ሚስቱን እንድትፈልግለት ጠይቋት፣ ወይዘሮ ቦልተን ወደ ውጪ ስትወጣ በሚያሳዝን ሁኔታ ከኦሊቨር ጋር ፍቅር ሲሰሩ ታገኛቸዋለች። በኋላ ወደ ቤት ስትመለስ ክሊፎርድ በማዕበል ውስጥ ውጪ በመቆየቷ ጮሆባት፣ በሚቀጥለው ቀን ሂልዳ መታ ወደ ቬነስ ለሚያደርጉት ጉዟቸው ሊነሱ ሲሉ ኮኒም ለእህቷ ከአንድ ሰው ጋር ፍቅር እንደያዛት ስትገልጽ ሂልዳ ጓጉቷ ስለሱ ጠይቃትም፣ ነገር ግን አገልጋያቸው ኦሊቨር መሆኑን ስትነግራት ተበሳጭታ አካላዊ መሳሳብን ፍቅር ነው ብሎ ማሰብ እንድታቆምም ትጠይቃታለች። ሂልዳ ለኮኒ ቤተሰቧ በህብረተሰቡ ስም ስላለውና ያንም ማበላሸት ስለማትችል እንደዚህ ከማንም ጋር ሄዳ መተኛት እንደማትችልም አስታውሳት፣ ኮኒ ኦሊቨር ጋር የሆነችው ራሷን ለማርካት ሳይሆን በጥልቀት ስለምትወደው እንደሆነም ትነግራታለች። ሐሳቧን ለማረጋገጥም ሂልዳንም ኦሊቨር እንድትተዋወቀው ወደ ቤቱ ወስዳ ፈጥኖም ይሁን ዘግይቶ ክሊፎርድ ስለ ሚስጥራዊ ግንኙነታቸው ማወቁ ስለማይቀር ምን እያቀዱ እንደሆነ እሷ ትጠይቃቸዋለች። ወደ ቪነስ ከመሄዷ በፊት ኦሊቨር ለመጀመሪያ ጊዜ ለረጅም ቀናት ስለሚለያዩ ጥራት ያለው ጊዜ እንዲያሳልፉ አድርጎ ቪነስ ከደረሰች በኋላም ቢሆን ኮኒ የብቸኝነት ስሜት እየተሰማ ሲሆን የኦሊቨር ናፍቆትም አላስችል ብሏታል። ነገር ግን እንደሚባለው ፍቅርን ለማግኘት ከባድ ነውና በቀላሉም አይመጣም። በእንግሊዝ ውስጥ ስለ ኮኒ የፍቅር ግንኙነት ወሬዎች መሰራጨት ጀመረው። በመጨረሻ ይህ ዜና ክሊፎርድ ጋር ደርሶ ክሊፎርድም ከፍተኛ አፍረት ተሰምቶት ኦሊቨርን ወደ ክፍሉ ጠርቶ ከተማዋን ለቆ እንዲወጣ የአንድ ቀን ጊዜ ሲሰጠው ወይዘሮ ቦልተን ወዲያውኑ ለኮኒ ደውላ ስለተፈጠረው ነገር ሁሉም ታሳውቃታለች። ኮኒ ኦሊቨርን ለመገናኘት ወደ ቤት ብትመለስም ነገር ግን በጣም ዘግይታ ነበርና ኦሊቨር ለመሄድም እየተዘጋጀ ነበር። ኮኒ ክሊፎርድን እንደምታሳምነው ልትነግረው ብትሞክርም እሱ ግን አሁን ሁለቱ ቢለያዩ እንደሚሻል መልሶላት ኦሊቨር ከመሄዱ በፊት ፈጥኖም ይሆን ዘግይቶ እንደሚያገኛትና እንደገና አብረው እንደሚሆኑ ለኮኒ ይነግራታል። ኮኒ ክሊፎርድን ተጋፍጣው ጋብቻቸው ለረጅም ጊዜ ተሸክመው የኖረችው እንደ ሸክም ስለሆነ እዚህ ጋር እንዲያበቃ ጠይቀውም ትዳራቸውም ይፈርሳል። ከብዙ ወራት በኋላም ቢሆን ኮኒ ኦሊቨርን እየናፈቀችው ከፍተኛ ብቸኝነት እየተሰማት አንድ ቀን አሁን ስኮትላንድ ውስጥ ከሚሰራው ከኦሊቨር ደብዳቤ ደርሷት ኦሊቨር አብረው አዲስ ህይወት መጀመር እንዲችሉ ወደ ስኮትላንድ እንድትመጣ እንደሚፈልግ ካነበበች በኋላ ኮኒም በዚህ በጣም ተደስታ ለሁለተኛ ጊዜ ሳታስብ ኮኒ ወደ ስኮትላንድ ለመሄድ ወስና ኦሊቨርን ለመገናኘት ብቻ 800 ኪሎ ሜትር ያህል እየነዳች ሄዳ ስኮትላንድ ከደረሰች በኋላ ኦሊቨርን መፈለግ ጀምራ ብዙም ሳይቆይ ኦሊቨርን በመጨረሻ ያገኛታል። ቀሪ ህይወታቸውን አብረው ለማሳለፍ የወሰኑ ሲሆን አሁን እነሱ ማንም ሊለያያቸውም አይችልም። የፊልሙ ታሪክም እዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? መጨረሻውስ ልክ ነው ብላችሁ ታስባላችሁ? እሷስ ባሏን ፈታ ደስተኛ መሆን ይገባታል ብላችሁ ታምናላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ